ሃይዋላይ ክቡራን መኳንንት በቀደመው ዘመንና በአሁኑ ጊዜ ኢትዮጵያን ለኢትዮጵያን ያገለገላችሁ የጠበቃችሁ የተሟገታችሁ የኢትዮጵያ ወዳጆች ስማችሁ እንኳን ለመጥቀስ ቢከብድ ብዙ ባለውለታዎች ደራሲዎች፣ ጋዜጠኞች፣ ሚዲያ ጥሪ የተደረገላችሁ ወዳጆች ዛሬ የጋሽ አበራን መጽሐፍ ካነበብኩ በኋላ ፊታችሁ ስቆም በታላቅ ክብርና ደስታ ነው። ታንኪዩ ጋሽ አበራ መጽሐፍ በቤተሰብ ደረጃ ነው ማውቀው። ያቆቴ አሰፋ ስዩም የጋዜጣ አሰፋ ስዩም አብሮ አደግም ነው። አብረውም ሰርተዋል። ክቡር በዓሉ አለቃቸው ነበረ ባልወቅት ከሱ ጋር አብሮ ይሰሩ ነበር። ጋሽ አበራ በቤተሰብ ደረጃ ስለማውቀው መጽሐፉ ሳነበው ግን በትክክል ምን አይነት ጉዞ እንደተጓዘ መጽሐፉ ብዙ ነገር ይናገራል። እኔ መጽሐፉን አንብቤ ለመጨረስ በጣም ነበር የተቻለው። እንባ እየቀደመኝ እያቋረጡ እንደገና እያቆሙ እንደገና እየቀጠልኩ ነው ያነበብኩት። ሁልጊዜ መልማድ አለኝ። አንድ መጽሐፍ ሳነብ የመጽሐፉን ታሪክ ጋር ይቀራረባል ብዬ የማስበውን ክላሲካል ሙዚቃ ከፍቼ ነው መጽሐፍ ማለት ነው። የስደት ህይወት ታሪክ ስለነበረበትና ብዙ ሰው ደግሞ ወደ ሱዳንና ወደ ኬንያ ስለነበረ ያለ የተሰደደው የሱዳንኛ ክላሲካል ከፍቼ ነው የጋሽ አበራ መጽሐፍ ማቆም የጀመረው እና ስሜቱን ልነግራቸዋለሁ። በዛ ውስጥ ብዙ ማስታወሳቸው ነገሮች ነበሩ። በልጅነታችን እኛም የሃይስኩል ተማሪ ሆኜ ስደት ጊዜ ስንሰማ ያደግነው ነገር እና ቤተሰቦቻችን ብዙ ዋጋ የከፈሉበትን ታሪክ እያስታወስኩኝ በእንባ ነው። እዚህ መጽሐፍ ውስጥ ብዙ የሚጠቅሙ ትምህርቶች አግኝቼበታል። በተለይ ለወደፊቱ ትውልድ ሁልጊዜ አንድ መጽሐፍ ስናነብ ከእውነታው ባሻገር የሰዎችን ስብዕና እናይበታለን። የደረሰባቸውን ችግር ብቻ አይደለም፣ ለችግሩ የሰጡትን ምላሽ እናያለን እና ብዙዎች ሲናገሩ አንድ ሰው ላይ ህይወት ላይ ችግር ሲደርስ ችግሩ ትንሽ ፐርሰንት ነው፣ አብዛኛው ፐርሰንት ግን ለችግሩ የተሰጠው ምላሽ ይላል። በጋሽ አበራ ህይወት ውስጥ ይህን በተደጋጋሚ ለማየት ሞክረናል። በተጻፉ ታሪኮች ውስጥ አንድ ከሰላሌ አካባቢ የመጣ ወጣት ትምህርት የሚወድ ወጣት ልጅ በእናትና በአባቱ ተኮትኩቶ ሀገሩን እንዲወድ ሀገሩን በጽኑ ፍቅር እንዲወድ እንዲያገለግል ኮች ተደርጎ አባቱ በእናቱ ክፉ አስተማሪ ሲገጥመው እናቱ እየተከላከሉበት ያደገ ብራይት የሆነ ልጅ በኋላ አድጎ ይችን ታላቋን ኢትዮጵያ ምትባሏን ሀገር ባህል መዋኘት ሲጀምር የገጠሙት ችግሮች እጅግ በጣም ያስለቅሳል። ጋሽ አበራ በጽሁፍ ስታይሉ እውነታዎችን እንዳሉ ነው የሚጽፋቸው። ጀጅ አያደርግም፣ ግን እውነታዎችን የሰማውን ሳይሆን ያየውን የገጠመውን እንዳለ ያስቀምጠዋል። ቅድም ክቡር ዶክተር አይዋራ ያለው አበራ ለእውነት ይሞታል ያሉት እውነት ነው። እውነት ብዙ ዋጋ አስከፍሎታል። ጋሽ አበራ በጣም ብዙ ዋጋ ከፍሏል። ማስታወቂያ ሚኒስቴር ሲሰራ የገጠመው ችግር፣ ደራሲ በዓሉ ግርማ ላይ ከባድ ነገር ሲደርስ እሱን ለመከላከል ብሎ የጻፈው ግጥም እንዴት ዋጋ አስከፈለው፣ እሱን ለመከላከል የሄደበት ርቀት፣ በአሁኑ ሰዓት በህይወት ያለን ሰዎች ላይ በውሸት ሲነገር ዲፔንድ ለማድረግ ሁለት ጊዜ እናስባለን። ምክንያቱም ዋጋ ያስከፍላል ሊሆን ነው። በዓሉ ግርማ በህይወት እንደሌለ ከታወቀ በኋላ ሽቶ ገብቶ ስለ በዓሉ ግርማ አሟሟትና የህይወት ታሪክ ፊት በፊት እየተጋፈጠ የሚሟገት የነበረው አሁን የሚሟገተው ጋሽ አበራ ለሞተ ሰው በመሟገት ለእኔ ስለ በዓሉ አይደለም ብዙ የሚናገረው ስለ ጋሽ አበራ ስብዕና እውነትን ዲፔንድ ለማድረግ ምን ያህል ርቀት እንሄዳለን። ሲዋሽ ዝም ስለማይል ጋሽ አበራ በሚያውቀው እውነት ከተዋሸ ፊት ለፊት ይጣላቸዋል።
የተወዳጅነት ውድድር ላይ ያለው ጋሻ አበራ እውነትን መከላከል ላይ ነው ህይወቱን ሙሉ ጉዞውን ስታዩት እሱ በጣም በስፋት አለ። አንዱ ያስለቀሰኝ ስደት ያስኬደው አንዱ ትልቁ ስደት የሄደበት ምክንያት እውነት ስለተናገረ ነው። በስደት ሄዶ ከራቶ ኬንያ ዋጋ ከፍሎ ከትንሿ ህፃን ጧት እየመጣች ከሱ ዳቦ የምትወስደው ህፃን የሶማሌ ስደተኛ ጀምሮ እዛ ውስጥ ያስቀመጣቸው ታሪኮች በእንባ ነው የምታነቡት። የብዙ ኢትዮጵያ ታሪክ ነው። ከዛ እንደምንም ተሳክቶ ደግሞ ወደ አውሮፓ ሀገር ኖርዌይ የሚባል አዲስ ህይወት ለመመስረት ድንገት ወጥቶ መቅረት አንድ ያስለቅሰኝ ዝግጅት ሳይደረግ ቋንቋ ትምህርት ሳይኖር ባህል ዝግጅት ሳይኖር ኖርማል አይደለም። I'm sorry ልክ አይደለም። ብዙ ሰው ድንገት ወጥቶ ድንገት እንትን ሊሆን ነው እንዲህ ሊደረግ ነው ተብሎ ማለት ነው። ኖርማል ነው። በጣም ይሄን በጣም ያስለቀሰኝ ነው። ኖርማል ትክክል አይደለም። እያለቀሱ ነው ያለው። እሱ ምናልባት እየሳቀ ነው የጻፈው። እሱ እውነትን ነው ልብን የሚያደርገው። በጣም ኢትዮጵያዊነት በሀገር መውጣት፣ ሀገርን ዲፌንድ ማድረግ፣ የሀገር ታሪክ መጠበቅ ኖርዌይ ከሄደ በኋላ ሁለተኛ በጣም መጽሐፉ ዘግቼ ያለቀስኩት ከብዙ ፈተና ብዙ ታወቅ በኋላ ሚውዚየም የኢትዮጵያ ታሪክ የሚያስተዋውቅ ሚውዚየም መኖሪያ ቤት ውስጥ ከፍቶ የሚመጡ ሁሉ ሰዎች የኢትዮጵያ ታሪክ ስተውቃ ታሻለባ ይሄ በጣም ስሜት አለ። እውነት በመናገሩ ምክንያት ለሀገሩ የወጣ ሰው ፈለጋለን ህይወት ተብሎ ስራ ብቶ ሞታ ብሎ ሄደ ሰው እንደገና ደግሞ ሄዶ ኢትዮጵያን ሊያስተዋውቅ ሚውዚየም ከፍቶ አላት ያደራሉ ሁሉ ክፍት ሚውዚየም አለ በነፃ መታየት እያለ የኖርዌይ ህፃናት እየመጡ ስለ ኢትዮጵያ ታሪክ፣ ስለ ኢትዮጵያ ጀግንነት፣ ስለ አድዋ፣ ስለ ኢትዮጵያ ህዝቦች ታሪክ አፋር ላይ እንዳይነት ጀግና ነበረ፣ ሶማሌ ላይ እንደዚህ ነበረ፣ ሰሜን ላይ እንዳይነት ጀግኖች ነበሩ፣ ኢትዮጵያ እንዳይነት ታሪክ አላት ስሙ እያለ ኢትዮጵያ ያስተዋወቀ። ይሄ ሁለተኛ በጣም ያስለቀሰኝ ነገር ይሄ ጥያቄዎች፣ ብዙ ጥያቄዎች በውስጤ የተመላለሱ መጽሐፍ የጋሻ አበራ ኢትዮጵያ የት ነው ያለችው? እንደዚህ ጠይቃችሁ አንዳንዱ የት ነው ያለችው? ተሸክሟት ነው እንደሚዞረው እሱ ውስጥ ነው ያለችው ኢትዮጵያ። ለዚህ ነው በጣም ስሜታዊ ያለ አንኮንዲሽናል ፍቅር ለሀገር ወደዳጅበት ላይ ያልተመሰረተ ነገሮች ቢስተካከሉ ባይስተካከሉ ጉዳት ቢደርስበት ባይደርስበት እሱ ጥቅም ባያገኝ ቢርበው ቢጠማው ልጆቹ ቢሰደዱ እሱ ቢርበው ልጆቹም ተርበው ነበር አለው ላይ እሱ ልጽፎታ ልጆችን ተርበዋል የሚል ደብዳቤ ደርሶኝ ይላል። ገንዘብ ልመና ወጥቷል ያላሽ አበራ እውነትን ተነባረው ያስገባ ለመጀመሪያ ጊዜ ገንዘብ የለምነው ልጆቹ ስለተራቡ
ሲሰበር ሲበተን የቆምንበት መሬት ሲናጋ እኛው ራሳችን ችግር ሆነን ስንገኝ መፍትሄ ልንሰጥ ወጥ እኛ ችግር ሆነን እኛው ራሳችን ስደተኛ ስንሆን አገሬት ላይ ነው። ይሄ ነበር ያስለቀሰ። ምን ገብቶሽ ነው ያለቀስሽው? ኢትዮጵያ ልባችን ውስጥ ነው ያለችው በብዛት እኛ ውስጥ ናት። የማትጠፋው ለዛ ነው። በጣም ያስለቀሰኝ እውነት ይሄ ነበር። ለሞተ ሰው ሲከራከር ከተመለሰ በኋላ ጋሻ በራ እንደገና መጥቶ ሚዲያ ላይ የመጣው በዓሉ ግርማን እንደዚህ አድርጋችሁ የገደላችሁት እሱ እንደዚህ ሌላ ነገር አይደለም እየወጣ እንደገና እነዚህ የሙት ልጆች የበዓሉ ግርማ ልጆች እንደጋገዳቸው ቀና እንደሚያደርጉ ሳስብ ዲፌንድ የሚያደርግላቸው ሰው ስላገኙ ማለት ነው። አባታቸው እኒያም አባታቸው በሕይወት የለም መከራከር አይችልም። ጋሻ በራ ነበር በግሉ ጠይቀዋል። ከልቡ ይጸጸታል። በበዓሉ ግርማ ላይ በተሰጠው መጥፎ ነገሮች በጣም ይከለክሉናል። ከልቡ ካጀቱ ለከኛ ነገር ብንሆን ጋሻ በራ እኛ ከሰረው ከሞትን በሕይወት ካለ ድፌን ያደርገናል። ጋሻ አሳልፎ አይሰጥም። ወዳጆቹን አሳልፎ አይሰጥም። ትልቅ ኳሊቲ ላይ ነበር። በሕይወት የሌለ ሰው ተከራከረ፣ በሕይወት ያለ ሰው ተከራከረ። ትልቅ ስብዕና የሚገነባ የሚችል በጣም ትልቅ ነገር ነው ያለው። በመጨረሻ ከሀገር የምንወጣው ምን ፍለጋ ነው ብዬ ነው ንግግር ሰዎች ፍለጋ፣ የተሻለ ከተማ ፍለጋ፣ የተሻለ ነገር ፍለጋ አልመሰለኝም። ሰው ፍለጋ የሚሰማን የሚያዳምጥ ከጎናችን የሚሆን በተቸገርን ጊዜ ሰሚ ባጣን ጊዜ ወይም ዳውት በተደረገ ጊዜ አይ ኖሮ አንተ ያስበው አቋም ትክክል ነው አንተን አይዞ ሰው ሀገር ሲወጣም ሰው ፍለጋ ነው። ስለመለሰው ሰው ይህ መጽሐፍ አንብቤ ሲጨርስ በእኔ ላይ ያደረሰው ኢምፓክት በጣም ትልቅ ነው። ለምን ሆነ እንደገና ወደ ኋላ ሄደን ብዙ ነገር እንድናስብ የሚያስገድድ መጽሐፍ ነው። ሰዎች ይመጣሉ ይሄዳሉ። ቅድም ሊቀ መኳስ በሙዚቃው በጣም ታይቶ በጣም ቆንጆ ነበር። ሰዎች ዘለሰት ነው ሄደን ደግሞ እንደገና እንገናኛለን ምስል አንስ ይሰጥቻል። የሰው ልጅ በሕይወት እስካለ ድረስ እንደገና ይገናኛል። ይኸው ጋሻ በራ በሕይወት ስላለ ቆርጦች ለዚህ እያዳመ ክፉ ነገር ማድረግ፣ ሰዎችን ማሰደድ፣ በጭካኔ መዋሸት፣ ክፉ ነገር ማድረግ አደገኛ እርምጃ ያሉት አደገኛ እርምጃ። ሰዎች በሕይወት እስካሉ ድረስ ተመልሰን ደግሞ እንገናኛለን። ተመልሰን ስንገናኝ በጣም ከባድ ነው። እንደ ጋሻ በራ አይነት ጸሐፊዎች ደግሞ አለ እውነቱን የሚያስቀምጡ የብዙ ሰዎች ስሞች ተጠቅሰዋል መጽሐፉ ላይ። ለእነሱ አዘን ባይጠቀስ ይሻላል። እንደዛ ባይሆኑ አሉ። ግን እሱ እውነት ስለሆነ የሚዘግበው ከሌ እንደዚህ ካልከው እንደ ከሌ እንደዚህ ሆኖ ይጽፋሉ። ሰዎች ይጽፉብናል፣ ይጻፋል። ጨካኔ ካደረገ ይጻፋል። አንዱ ትምህርት ይሄ ነው። ኢትዮጵያውያን ከዚህ በኋላ ትንሽ መጠንቀቅ አለብን ብዬ አስባለሁ። አንዳንድ ወቅታዊ ነገሮች ሲመጡ በጭካኔ የሚወሰኑ ውሳኔዎች በግጥ እንዳለመታደል ብዙ ለውጦች ውስጥ አልፋለች ይችላል። እዛ ለውጦች ውስጥ ብዙ ጉዳት ደርሷል። ብዙ ልጆች ጨልመዋል። ብዙ ጉዳት አስተናግደዋል። ይሄ መጽሐፍ የጊዜዎችን መለዋወጥ ውስጥ የደረሰው ጉዳት ሁሉ በሙሉ ያስቃኛል። እሱ የሰጠው ምላሽ እንዳለ ነው። መጨረሻም ምናልባት ማያ አንጀሎ የምታውቋት ከሆነ ገጣሚዋ ማያ አንጀሎ when I think about myself የሚል በጣም ፌመስ ግጥም አለ። ስለ አንዲት ሴት የገጠመችው አውቶቡስ ውስጥ ሆና እየሳቀች ዘመኗን በሙሉ ያሳለፈች በጭቆና ውስጥ የነበረች ሴት ታሪክ ግጥም በጣም ፌመስ ነው። when I think about myself እሱን ግጥም ነው ይህ
ሰዓት ያስታውስ። ከመጽሐፉ ስታዩት ጋሽ አበራ የሳቀ እንደጻፈ ያስታውቃል። ምክንያቱም አንዳንድ ነገር ህይወት ለካ እንደዚህ ዝም ብሎ ቀልድ ነው። ከአንዱ ችግር ወደ ሌላ ችግር፣ ከአንዱ ችግር ወደ ሌላ ችግር ተመልሶ ደግሞ ከተሞች ሲመጣ የገጠመው ችግር ጽፎታል። So when I think about myself የሚለው ግጥም በትክክል የሚመሳሰል ነገር አለ። የማያ አንጀል ግጥም ሰው ጋሽ አበራ በጣም ነው የማመሰግነው እንደገና ይህ መጽሐፍ ስለጻፈው። ነገር ግን አንተ ብዙ ባለውለታ ብዙ ታግለሃል፣ ብዙ ጽፈሃል፣ ብዙ ተሟግተሃል። ማታ ልክ መጽሐፉ አንብቤ ስጨርስ እንደላኩ ቴክስት ለኢትዮጵያ ባለውለታ ነህ፣ ግን ኢትዮጵያ እንደ እናትህ እንደ እመት ማጫሾር የስድስተኛ ክፍል መምህር ሊደበድብ ሲመጣ እንዳስጣለች እንደ እናትህ ስላልሆነችልህ አይም ሶሪ በጣም አባዘን ዲፌንድ መደረግ ነበረበት። ይሄን ብለው ብዙ ወጣቶች ስለሚሰሙ ሜቢ your mom እናትህ ለኢትዮጵያ ቅርሽ ዋጋ ሊሆን ይችላል። ብዙ ጊዜ ዲፌንድ ስላደረገች ማለት ነው። ብዙ ጊዜ አንስታለ your mom being a powerful influence ለሀገር ፍቅር ከማጀት ጀምሮ ከጦሰኛው ጫማን ቀጥሎ ሁሉም ነገር ጽፈዋልና አይ ቲንክ ያስለቀሰኝ ሀገራችን ዲፌንድ አላደረገችም። ለስደት በድንገት ወጣ ስትቀር ማንም ና አላለም። አስተምረን ጋዜጠኝነትን ካልተማር ማንም አላለም። አልተፈለግም። ራስህን እንደገና ተመልሰህ የመጣው I'm sorry. I think sorry መባል አለበት። I'm sorry. ለእኛ ትምህርት ነው። We have to be careful. መጠንቀቅ አለብን። ለሰዎች መጠንቀቅ፣ ለሰዎች በጎ እናድርግ። ባልጎዳቸው ባናሳድራቸው እንተዋቸው። ለምንዙ ዘርወርክ ሎይሻሉ ካልገባን አካሄዳቸው አሰራራቸው ግልጽ ካልሆነልን እንተዋቸው፣ አንጉዳቸው፣ አናሳዳቸው። አመሰግናለሁ። ንግግር ነበር ደግሞ በጣም ከባባድ ስሜቶችን ነው ያጋባችብን ያለው። አያችሁ መጽሐፉ እንዴት በሷ ውስጥ እንደምንጭ ውሃ ሲፈልቅ እንደነበረ ስሜቱ ተጋብቶባታል። እሷ ደግሞ ስሜቱን አጋባች። እንደዚህ እንደ ሰደድ እሳት የሚሄድ አይነት ጽሑፍ ነው ጋሼ የሰጠት። እኔ መጽሐፉን አንብቤ ጨርሼዋለሁ። ድንቅ ነው። የጋሼ እናት እየበረሩ ነበር። አባት ኩል ይባላል። 1956 ነው አይ ቲንክ ገበብራቻ ነው ደጋሽ እዛ ትምህርት ቤት መሰለኝ እዛ ማለት ያኔ ተወለድኩበት እዛ ትምህርት ቤት እኔም መገርሳ የሚባል አስተማሪ እንደምትጣሉ ድሮ መገርሳ የሚባል ዳይሬክተር ነበር። ፕሮግራም ካሮት ንቅላል ብሎ ካሮት ብሎ እርሻ ትምህርት ቤት ላይ እርሻ ትምህርትም አለ እርሻ ፕራክቲስ እና ሰኔ 30 ወላጆች የሚሸጡትን ካሮት እኛ ቀደም ብለን ግንቦት አካባቢ ሳይሆን ነገር ማጠቅ በዛ የለኝም ግን ለቅቅ ያለ መሰለኝ ካሮቷን ከሽከሻ አድርጋለ ብሎ ሰውየው አንዳችሁ ነው ጨረሰልኝ። እዛው ትምህርት ቤቱ ጋሽ ከአመታት በፊት አባት ምን የሚባለው ነበር አንዳችሁ ሁሉ ጻሉ አብራው ጨረሰ እና እናት እየበረሩ እና ይህን ከሀገር ጋር ያገናኝሽበት መንገድ ትንሽ ስሜቴን ረበሽሽ እና ካሽታችሁ እንደዚህ አይነት ስሜት በትውልድ ውስጥ ማጋባት ሲቻል ክብር ይገባል። ሌላው እንግዲህ ፍሬ ያው የሽባባው ልጆች ጂጂ ጅጋዮች ሽባባው፣ ፍሬ ያለ ሶፊያ ሽባባው ሁሉም በየዘርፋቸው የተለያዩ አይነት ስሜቶች የሚያቀርቡ እና ቤተሰቦቻቸው
የተወደዱ ፈረሰኞች ናቸው። ሰዎቻቸው ያሉ ፈረሰኞች ናቸው። ልክ ኢትዮጵያ ናቸው። አንድ ጊዜ በምሶት ያዛ ሄዳፈር ስትጋለ ብላ ሴቶች መቸፈል ታንኪ ቬሪዎች በጣም ድንቅ ነገር የሰማሁት። ችንም ብቻዬን በጣም አመሰግናለሁ። ባህር ዳር ደግሞ ተባባሰ ናር ነበር። አያችሁ ቤተሰቡ ሆስፒታሊቲ ችለበታ ድንቅ ቤተሰቡ ድንቅ ኢትዮጵያዊ ቤተሰብ ነው። ስላጋባሽ ስሜት በጣም አድርጌ አመሰግናለሁ። አሁን ዳቦ ስገኝ ጋሽ ቤት ነገራችን ላይ ጋሽ ጋር ቴስታ ጋሽ ቤት በጣም ደግሳ ቤቱ ሄዳችሁ ሰዎች ታውቃላችሁ። እንደውም አንድ ታሪክ አለ እዚህ መጽሐፍ ውስጥ አንዲት በሬ ስልጣ ሰጠችው እና ይከፈት ተባለና ሲከፈት ሽረ ነገሮች ነገር የማብሰያ እናንተ አፍሪካውያን ወንዶች አታበሱ አብስላችሁ ወጣት መመዳለ ከዛ በኋላ ጋሽ የሚናገረው መጽሐፍ ውስጥ ለ30 ምናምን ዓመታት ያለው እነሆ ያችን ነገር ሸበጥ አድርጌ አሁንም ኪችን ውስጥ ጉድ ይላል። ኪችን ውስጥ ጉድ ማለት ብቻ አይደለም። ጋሽ ይጋብዛል። ጨቃ የተጋበዛቸው አገባቸው። ኦፍኮርስ ቤት ፖስት ያደርጋል ሰዎች ቅድም ፍራይደም ያለችው ቤቱ ሙዚየም ነው። አሁን ጀሞ ሚካኤል ሄድ ይችላል። ፎቶም አዛ አባሪ አባ አስቀምጧል። ቤቱ ስልጃ ይቻላል። ከጀሞ ሚካኤል እስከ ኦስሎ ድረስ አያርፍ ኢትዮጵያ ጉዳይ ሲሆን ቤቱን ሙዚየም ያደርጋል። እዛ ላይ ሰዎች ያዚህ ነው ደግ ኢትዮጵያዊ ነው። ጋሼ በጣም ደስ ብሎናል። ዛሬ ይዛት ነው መረሱ ይሄን ዳቦ ቁርሱን እንደግሩ እንግዳችን እናስቸግራችሁ ነው። አሁን ዶክተር ወይም ዳቦ ቁርሱ ተጠይቀዋል። ቡና አለ ውሃም እንድትጠጡ እንደዚህ በጣም አችልተኝ ያጨሳሉ ይገባሉ። ቡና ተፈቷል። እንግዲህ ጋሼ ቤት መሆኑ በዚህ ነው የምናውቀው። ክብርግዳው እና ጋሼ ቤት ይመጣው ጋሼ ያጀባቸው ክብርግዳው ቁርሱ ምን ይመስላችኋል? እስቲ ለተማርሽ መፈረሙ ይወቅ
ደራሲው ስለ የዝና ወርቁ የጥንቷ ተማሪ ደራሲ የዝና ወርቁ ቅድም አያተሙ ማለት ነው። አያተሙ ማለት ነው። ያው የልጆት ልጅ ደግሞ መጽሐፍ ሊያነብ ነው ራሴ ስራ በጣም ደስ የሚል ነገር ነው። ህይወታችሁ የምታውቁት ነገር ግን በአብዛኛው ወጣቶች ናቸው እንጂ እኔ አሁን ጥሮታ ወጥቼ አመታትን አስቆጥሬ ያለን ጥሮታ ከወጣሁና ሁልጊዜ ከጋሻ በራ መድረክ ላይ አልቀርበታል። ከሁሉ ነገር የሚያስደስተኝ ተማሪ ናት ሲለኝ አቤት የሚሰማኝ ልጅ ነው። ስለዚህ ሁልጊዜ እናቴ ላይ ስትለኝ ጋሻ በራ ማደስታለን ማለት ነው። በጣም የተለየ ሰው መሆኑ ልጆች ወደ ልጆች ኃላፊነት የሚወስድ መሆኑን የበራሴ ላቅባለሁ እና የተነገረውን ተቀብዬ ግን በጊዜው ማንሰራ አኳያ ስለ ጋሻ በራ ምለው አይኖርም እምለው መጽሐፉ መሰረት ያደረገ ብቻ ነው። ጋሻ በራ እንግዲህ እዚህ ማነበው ታሪክ ውስጥ ማየው ሁለት አበራዎች፣ አንደኛው አርበኛውን አበራ ነው። ታጋይ አንድ ካልነካው ባይሆን ስለፍትህ እየተባለ እስካሁን ስንጋለት የነበረውን አበራ ነው። ሌላ ደግሞ ልጅነት ያለው ትንሽ አበራ ነው። የልጅነት በላይ ያለው የሚገርመው ግን ሁለቱም ገጽታዎች አንድ ዓመት ውስጥ የታዩ ናቸው። በሰባት ዓመት ውስጥ በሰባት ዓመት ዕድሜ እያለ ላይ የፈጸሟቸው ድርጊቶች ናቸው። ሁለቱም ጊዜ ሰብዕናውን የሚያሳዩትና እነሱን አዳምጦኝ በዚያው ሌላ አንድ መጀመሪያ የምንገልጸው ነገር ከጋሻ በራ አሁን ካልተገለጸው ቅድም ዶክተር ሲገልጸው ከነበረው ይሰራ ከስከሙሴ ሲናገር ከነበረው ባሻገር ጋሻ በራ ኖርዌይ ውስጥ መጽሐፉ ተሸክሞ ደግሞ መጽሐፉ እንዲያነቡ ለሰዎች እየዞረ ይሰጥ ነበረ እና የራሱ አንድ ትልቅ ሰብዕና ስለሆነ እችል እንደጻፍ ጀምሮ አላነበው እችል ከባላላት ነገር ይገለጽ እማነቡ ግን በዛው ስሜት ተጣጥቶ ነው በሰባት ዓመቱ የተጣላ ጊዜ ነው በጫሙ የተነሳ በዚያው ስሜት ከባህር ዛፍ ላይ ልትመጣ ጀምሮ ማንም ጉልበተኛ ጎረምሳ የተነሳ ሰላማዊ ሰውን አናስኖር በሚል በዚህ ምድር ላይ መኖር አለበት ብዬ ልታነቅ ገመድ መንገድ ጀመሩ። ሰባት ዓመቱ ነው ያገኝላት መድመድ ጀመሩ። ጓደኛዬ ተስፋዬ ደጋግሞ አበራ ምን እያደረግ ነው? ምን እየሰራ ነው? እያለ ወዘተ መልሴ አንድ ለአንድ ብቻ ነበር። ፍትህ በሌለባት ምድር መኖር አለበት እያልኩ መልስለት። ገመዱን ገምቼ ስጨርስ ባህር ያለው ዛፍ ላይ ገመድና እዚያው ላይ ሸምቀቱ አድርጌ አንጠለጠልኩት። ተው አበራ ምን እያደረግክ ነው? የተስፋዬ ነገር ያስቅ እሱ ሊታነቅ እየሄደ እኮ ነው። እንደዛ በደስላሳ ነበርት ማለት ነው። የአካባቢ ልጆች ናቸው። ተው አበራ ምን እያደረግክ ነው እያለ ተስፋዬ አሁን ቆሞ ያስተውለኛል። ተው እባክህ ግፈኛ በነገሰበት አላማ ነው እለዋለሁ። ከዚያም ገመዲቱ ቀና ብዬ ሳያት ሸንቆቆ ሊውጠኝ አሁን ደነገጥኩ። አሁን አንቺ ነሽ የኔን ሕይወት የምትወስጂው አንቺ እያልኩ ፊት ለፊት ከገመዲቱ ጋር መዋገት ጀመርኩ። አንቺማ ሕይወቴን ልትወስድ አትችይም። እኔ ነገ ምን ልሆን እንደምችል ማን ያውቃል? በአንቺማ እጅ ይወጣል ይላል። ደስ አይነት ግን ደግሞ ልጅነት ደግሞ ደስ ይላል። በቃ ልጅ ደግሞ ልጅ አይነት ነገር ሁላችንም መለስ ስንል በሽታቸው በጣም የሰራናቸው የሚያስቡ ነገሮች አሉ። እኔ ለምሳሌ ጠጣቱ ቢያስቅቻለሁ። የ6 ዓመት ልጅ ሆኜ እየፈተልኩኝ ጭቃ ላይ
ሲሆንብን ምንድነው ከተረዳቦች ስ ይጠለዋል አጠቁና ስታው ከዛ በኋላ ይበጠል እና ጋሻ በጣም እንደሰህነት ነገር በዚህ ጋር የሰራውና እሱ ስንትን ስላለን እንግዲህ በዚህ ሊታንቃል ምናልከት ከዚሁ ጋር የተያዘ ታቋል። ከዛ በኋላ ወላጆች የተማከሩና ትምህርት ቤቱ ለቀቀ በዚህ ምክንያት በኋላ በዚህ ቋንቋ ወሮ ምክንያት በኋላ ወላጆች የተማከሩና ውሃ ሲሆን አክስቴ ያሰገደች ዘንድ ሄጄ እንድማር ወሰኑ። የአባቴ ታናሽ ልጅ አንድ ሰኞ ለመሄድ ስዘጋጅ የሶስተኛ ጫማ ቆሽሾ አየሁት። ሰሞኑን በሙሉ የሚዘንበው የጋር በኩራቻ ዝናብ ከተማይቱ ጭቃ በጭቃ አድርጓታል። ስለዚህ ጫማው መታጠብ እንዳለበት ግባ። ከዚያ ሰኞ ለመሄድ ጠዋት ጫማውን አጠብኩትና ይደርቃል ብዬ ስጠብቅ የባሰውን ዶፍ ይዘሩ ጀመር። እንዴት ልማደርገው? ፍትም ጫማ ተደርጎ አይቼ ምን ይሻለኛል እያልኩ ስጨነቅ ፀሐይዋ ደብዛዋ ጠፍቷል። ከሰዓት በኋላ ወደ 10 ሰዓት ላይ እናቴ ምጣድ ጥዳ እንጀራ ስትጋግር አንድ ምንጠር ብልጭ አለ። ጫማዎቹን ወሰድኩና ከኮርቻዎቹ ዳርና ዳር ላይ አስደገፍኳቸው እንዲደርቁልኝ። እኔና ታናሽ ወንድሜ ደግሞ ቀኑን ሙሉ ወደ ውጭ መውጣት አልቻልንም ነበር። የቤት ውስጥ ጨዋታ ስንጫወት ነበር የዋልነው። አሁንም ጨዋታችን ቀጥለን ወደ ምሽቱ 12 ሰዓት ገደማ ላይ እናንተ ልጆች ምንድነው እዚህ ጨመራችሁ? ጎማ ጎማ ይሸተኛል አለች። ይሄኔ አጦሰኛ ጫማ ትዝ ይለኛል። ጨዋታ ይሸረስቸው ነበር። ይህን ጫማ ሲያለ ወይኔ እሱ እንዳይሆን ናሮች ሴት አንደኛው ተቃጥሏል። ከላይኛው ቦት ጀምሮ ቁጭምጭምቱ ላይ እስካለው ፕላስቲክ ነው የተቃጠለ። አይሁድ ያሉና ከምድጃው ላይ አንስቼ ሳየው አንደኛው ግን ደህና ነው ይላል እና ስክሪ ጫማው በሳት ለማድረግ አመሰግናለሁ። መምህር ሀብቴ በርሻ የሚባሉ ነበሩ። አሁን በወጣ በበሮቻ ሁለተኛ ደረጃ ትምህርት ቤት ውስጥ ላይብራሪያን ነበሩ። እርግጥ ጊዜኛ መምህር ናቸው እና እሳቸው እንደዚህ ትንሽ ድምፅ ከተሰማ በመለዝናቸው ስተቸው ይሆናል። የዘመኑ ልጆች በአይን እንመለሳለን። በአይን ብቻ ብዙዎቻችን ከኛ የቀደማችሁ ስለሆናችሁ ታላላቆች ስለሆናችሁ አይንም እንደዚህ እስኪያቸው ስርዓት ወጋል ያደግንበት ስለሆነ የሰውን ፕሮግራም በተለይ እንደዚህ አይነት ያለው በጣም እንጠነቀቅ ይሆናል እና ባካቸው ወንጻችሁ ደራሲ ደሳለኝ አጠር ያለች ነው። አመሰግናለሁ። እንደምን ዋላችሁ። ይህ የተቀነጨበች ባሉ ማቀርበው ባለት ነገር ደስ ይለኛል። እንደዚህ ወዳጆች ተከቦ በታላቅ ሰዎች ታሪክ ጋሽ እንኳን ደስ ጋሽ አበራን በስራዎቹ ለማንም ሰው ከሚያቀርበው ነገር በአካል የመቅረብ ያገኙ እኔም ለፋብሪና ጽሁፌና ሰጥቻለሁ። እንደው ችሎት የሰዎችን ኮንፈርሜሽን እሱም ይደፋብሎ ሳይንቀል አንብቦ ልብ የሚያሞቅ በመስ ትህትናው፣ ቅንነቱ ኢቨን ወዳጅ ሲያደርግ ሰው አይመጣም። የመጽሐፍ ቅዱስ ከገጽ ይፈልቃል። በህፃናቱ ከበው የተሰሩት ሰፈር ሲያልጥ ልጆች ከበውት እግሩ ላይ ጥጥም እና እንደዚህ በምድር ከከበዱ እስከ ህፃናት ድረስ ያሉ ሰዎች እንዳልሆነ መታደል ጋሼ የሚነገር ይመስል የተወሰነች የቀንጨባ ነገር
እኔ የህይወቱ ትልቅ ምዕራፍ የሆነው በእኔ ግንዛቤ የስደቱ መጀመሪያ የሆነችው ክፍል ነው። እንግዲህ አገር ውስጥ የማያስሆን ነገር ገጠመው። የገጠመው ሆን ጽሁፍ ስራ ታገኝታለ መሰደድ እንዳለበት ወሰነና ጉዞ ጀመረ። ከሁለት ቀናት ጉዞ በኋላ ሞያሌ ደረሰ። አንድ ቤት ዲላ ላይ አሳልፋል። በማግስቴው ሸኝ ተዘጋጀልኝና ኬንያ ሞያሌ በገሄ እዚያ ስደርስ ከኬንያ ሰላዮች ጋር መጠነኛ ተካር ውስጥ ገብቼ የት ትሄዳለህ? ለምንድነው ኬንያ የምትሄደው? ቪዛ አለ ብለው ጭጭ ብለውብኝ ነበር። እድሜ ለገንዘቤ ትናንትናውኑ ፓስፖርት ቪዛ ሰጥቼ ስለነበር ደህንነቶቹ ብዙ ካበሳጨኋቸው በኋላ ፓስፖርት የመጥቼ ቪዛ ያሳሳላቸው ኩምሽሽ ብለው ካጠገቤ ሄዱ። የለመድኩት ጎብ ስላጡ እያዘኑ ተለዩ ይላል እና ይህችን ቅጽበት ካለፈ በኋላ እኔ በጣም ልቤን ይነካል። እንደዚህ በሰው የሚወድ በሰው የተከበረ ሰው ባይተዋር ሰው አስባችሁታል? የሚያናገረው የሚቀርበው ሰው ሲያጣ ጋሽ በተደጋጋሚ የሚለው ነገር ስደት አግዳሚ ወንበር ነው። ሰዎችን ደረጃ ሳይል ምን ሰርቶ ነበር፣ ትልቅ ነው ትንሽ ነው ሳይል በረድፍ ያስቀምጣል። እንግዲህ ጋሽ እዛ ረድፍ ውስጥ መሰረት የሚኖርበት ማለት ነው። እንግዲህ የተወሰነ ቦታ ልውሰዳችሁ ዘ በአንድ ግቢ ውስጥ 15 የቤተሰብ አባላት የሆኑ ሶማሌዎች ነበሩ። መሀላቸው ገባሁ። አንድ ክፍል ውስጥ የምኖረው አበሻ የብቻ ነው። አውቆት ከአንገት በላይ ሰላም ነው። አብዱቃድር የሚባል በልጅነቱ በጎልፍ ሲጫወት ቀይ ያጣ ሰው ብቻ ነበር። ጥሩ ሰላምተኛ ነው። በኮሌጅ አካውንቲንግ ያጠናና ያነበበ መልካም ሰው ነበር። ህፃናቱ ግን እንዳውሬ ይፈሩ ነበር። ልክ እኔ ወደ ግቢ ስገባ ስወጣ እየሮጡ ወደ ቤታቸው ይገባሉ። በጣም እያሸማቀቁኝ ያዝን ነበር። እኔ ግን ባጫወቸው ቁጥር ልጆቼ ትዝ እያሉ እንባዬን አቀራሉ። ከዚያ አንድ ቀን የሚቀርበኝን አብዱቃድር ልጆቹ ምን ሆነው ነው እኔን ሲያዩ ወደ ቤት የሚሸጡት? እኔን ሲያዩ እንዳውሬ የሚሸጡት ለምንድን ነው ስል ጠየቁት። ይህ እኮ ወላጆቻቸው ያስተማራቸው ያለቃነው የእኛ ማህበረሰብ ሀበሾችን እንዳውሬ የሚመለከት ለልጆቹም ያንኑ አመለካከታቸው አውሰዋቸው የሚያሳድጓቸው። ስለዚህ ችላ በላቸው፣ አንድ ቀን ፈልገው ይመጣሉ ማለት ነው። እንግዲህ ቀስ ወደ ታች ስታዩት ኋላ የሰዎቹ ጋር መግባቢያ በር ሆኖ የሚያገለግሉ እነዚህ ህጻናት እንደገና ከቦት በመሀላቸው የተገኙት ማህበረሰብ ጋር በልጆቹ ልዩነት ሲቀላቀል ታያላችሁ። እንግዲህ መጽሐፍ በጣም አጓጊ ነው። ሁላችሁም ከመባል እንኳን ተሰራሽ ይገባል። አመሰግናለሁ። እናመሰግናለን ደራሲ ደሳማ አጣለን። በመቀጠል ገጣሚ ይሳለም አዳም አጠር ያለ ንባብ። ገጣሚ ይሳለም ቆንጆ አንጋፋው ደራሲና ጋዜጠኛ አሸብር አለማ እንኳን ደስ ያለህ። እንዲህም ተኖሯል እንዲህ እየተሰራ ያኗኗሩን ዘይቤ የህይወቱን ጥበብ ልቅም አድርገን ወስደን ከኛው አጣጥመን ልጆቹን ቀምረን እንዳዳሽ አበራ ባለፈበት መንገድ የጥበብ ብርሃን ውስጣችን እናብራ። የመጽሐፉ ገጽ 62
የዶሮ ወጥ ጭቅጭቅ አትወድም። ከተወዳጆቹ አያቶች ጋር የተያያዘ ሌላ የልጅነት ትዝታ አለኝ። የአንደኛ ደረጃ ትምህርት ቤት ተማሪ በነበርኩበት ጊዜ የምድጃ ዳር ተረቶች መስማት በጣም ወድ ነበር። አብዛኞቹ ተረቶች ከቆሎ ተማሪ ሕይወት ጋር የተያያዙ ነበሩ። እጅግ አስገራሚ፣ አመራማሪና የተሜን ስነ ልቦና መጠር አጉልተው የሚያሳዩ ነበሩ። አንዱ የማረጋይ ተረት እንዴት ጸልቆ እንደጣለ ላጫውታችሁ። የቆሎ ተማሪው ከሩቅ ሀገር ተነስቶ በእግሩ ሲጓዝ ውሎ ይመሽበትና ወደ መንደር ጠጋ ይላል። ማደሪያ የሌለው የእግዚአብሔር እንግዳ መሆኑን ደጅ ላይ ቆሞ ያመለክታል። ድምፁን የሰማች የቤት እመቤት ብቅ ትንታዩና ተሜ ቤት እንግዳ ግባ ትለዋለች። ተሜም አመስግኖና እጅ ነስቶ ወደ ቤት ይገባል። ከየት እንደመጣና ወዴት እንደሚሄድ ጠያይቃው ከመለሰላት በኋላ አንድ ነገር በአበባ ይመጣል። ባሏ ለተወሰኑ ቀናት መንገድ ሄጃለሁ ብሎ ጠዋት ይወጣል። ስለዚህ ተሜናን ከማደር አማራት ለመስተንግዶውም ደህና በማዘ አቅርባ ተረጋለችው። ተሜን አረገ። እሷም ገነጣጥላ ለራት አዘጋጀችው። ገበታ ቀርቦ ተሜና ከቤት ሊበሉ ሲዘጋጁ ባልየው ድንገት ተከልፏል። ሲያይ ዶሮ ቀርቧል። እንዴት የኔ ግብ ሲወጣ ጠብቀሽ ለመንገደኛ ዶሮ ሰርተሽ ታበያለሽ እያለ ይነዘንዛት ገባ። ባልና ሚስቱ ሲጨቃጨቁ ተሜ ሆይ የዶሮ ጭቅጭቅ አትወድም እያለ ዶሮቱን ጥርቅም አድርጎ በላ ይባላል። ይቺ ተረት በውስጤ ኖራ አንድ ቀን በሌሉ ተከበረች። የአጎቴ ጋሽ ትንሳኤ ነባር የቤት ሰራተኛ ሀደርና እኔ የተዋጣላቸው ባልሆነ ነበሩ። አንድ ቅዳሜ ቀን ክሽን ያለች የዶሮ አልጫ ወጥ ይሰራሉ። ጋሽ ትንሳኤ ማታ ወደ ቤት ሲገባ ገበታ ይቀርብለታል። የወጡ መልካም መዓዛ ሽታ ከሩቁ ያውዳል፣ ወስፋትን ያንጫጫል። አንጀት የተላወሰ አንድም ጉርሻ ተሰጠኝ። ለአዛውንቶቹ ሊላክላቸው ሲል አጎቴ ባለቤቱን ያዘር። ወዲያው በግራም ስራት ተፈተፈተላቸውና ለአያቶች መኖሪያ ቤታቸው ድረስ እንዳደርስ ከባትሪ ጋር ይልኩኛል። ቤታቸው ከአጎቴ ቤት ፊት ለፊት መንገድ ተሻግሮ ነው። እዚያ ስደርስ አያቶች የሚተኙ አልጋቸው ላይ ወጥተው ጋደም ጋደም ብለዋል። በዚያም ዘመን ፍቼ መብራት የለምና ጨለማ እንደዋላቸው ነው። ወዲያው ባትሪውን ከወግ አድርጌ ተነሱና እራት ብሉ ብዬ ሳህኑን ከፍቼ አልጋው ላይ ያደረጉላቸው። ሳህኑ ሲከፈት ያ መልካም የቅመሞች ውድ ማዛ ይበልጥ ወስፋቴን አላወሰው። አያቶቼ እኔ ብልጭ በማደርግላቸው የባትሪ ብርሃን እየተመሩ መብላት ጀመሩ። አላስችል አለኝና የባትሪውን ብርሃን ድርግም እያደረው እኔ ልሳተፍ ጀመሩ። አብረው እንጂ ሲሉኝ ጎረስ አደርግና ብልጭ አደርግላቸዋለሁ። እንዲህ እያደረግን ስናጠቃ እንደቆየን ሳህኑን እየጎደጎደ ሲመጣ ከአጥንቱ መንጠቅ ስጀምር እርስ በርስ መጣላት ጀመሩ። አሁን እዚህ የነበረው አጥንት ለምን ወሰድከው ብላ ሴት አያቴ ባላማራስ ስታፋት እኔ የዶሮ ጭቅጭቅ አትወድም አልፋችሁ ምን እያሉ እንደ ቆሎ ተማሪዎች ተነገርኳቸው። ታዲያ የልጅ ነገር ሆነና ወደ ቤት ከተመለስኩ በኋላ ለሀደርና እኔ ጀብዱ የተናገሩ። ሴትዮዋ ለጊዜው ሳቦልኝና ጉዳዩን አጎቴ ጆሮ እንዲደርስ አደረጉ። ጋሽ ትንሳኤ በጣም ተናደዱብኝ። የእኛ ጀግና ዶሮ ጭቅጭቅ አትወድም ዋጋ ታገኛለን ብሎ ባለርጋ ጠብጥቦ ጠብጥቦ የለቀቀኝ አረሳው። ከዚህ ሌላ ሳላነሳው የማላልፈው ከጋሽ ፍየሎች ጋር ስታገል የኖሩትን ታሪክ ነው። በድጋሚ ጋሽ አበራ መለስ ያለ የሁሉ ታላላቅ ሰው በተሰበሰበበት እኔን የጋበዝከኝ እንግዲህ ቅድም እንደተባለው
የሆነ ዓላማ ይኖረዋል። በጣም አመሰግናለሁ። ገጣሚ ሰላም አዳም እጅግ አድርገን እናመሰግናለን። ድንቅ ንባብ ማለት ነው። ሴቷ ፈቃደ ተክለማርያም ይቻላል ሞገደኛው ሞቴን እንዴት አድርገው እንደተረከው ሁላችሁም በሬዲዮ ሰምታችሁት ይሆናል። ዩቲዩብ ላይ ማለት ድንቅ ተረካ እናመሰግናለን። ሲስተር የእኔ ስንብት እየደረሰ ነው መሰለኝ ከዚህ መድረክ ላይ ወደ ሌላኛው ቴሌግራፊ እንሸጋገራለን። ጋሼ አሁን ደግሞ ብለን ዘመደ ብዙ ነህ ያው እንደሷ ድንቅ የሚያደርጉ ወጣት በጣም ያንተን ፈለግ ትለዋሉ። ለቁጥር አታካች ናቸው። ለመናገር መጽሐፍ ውስጥ ራሱ ጋሼ ራሱ ሲደክመው ነው መሰለኝ ስማቸውን ዘርዝሮ ደግሞ እኮ አይበቃም። የረሳው ሰው ሊኖር እንደሚችል እገምታለሁ። ብዙ ናቸው ወዳጆቹ። መጽሐፍ አይበቃውም። አንድ ሰው ማህበራዊ ሚዲያ ላይ ያለ መሰለኝ ጋሼ ስለዚህ መጽሐፍ አንብቦ ይሄ ግን የአንድ ሰው ህይወት ብቻ ነው ወይ ነው? የአንድ ሰው ህይወት ብቻ ነው አይደለም። ትውልዱ ነው ያነሳል። ብዙ ሰዎች አሉ እና አንድ የሚባል አባባል አለ it takes the whole village to raise a child. አፍሪካ ውስጥ ማህበረሰብ ነው የሚያሳድግ እናት ግቡራ መታ የተከላከለች ቀደም ይፈልጋለች። ሌሎች ባጭ ላይ ስርዓት ሲመጣ ደግሞ በትም እያሳረፈ እየሸሸ ነው ደግሞ እየተመለሰ ወደ ሀገር ይችላል። የአንድ ሰው ታሪክ ብቻ ነው የትልቅ ታሪክ የሀገር ታሪክ የሁላችንም ታሪክ ነው። በእርግጠኝነት በነገራችሁ እዚህ መጽሐፍ ውስጥ ሁላችሁ ራሳችሁ እንዳገኛላችሁ እኔ አግኝቻለሁ። ያው ስንት ጊዜ እንኳን እኔ የተማርኩበትን ትምህርት ቤት ጋሼ በትንሹ ተምሮበታል። መማር ብቻ አይደለም ትምህርት ቤቱ እንዲቀለም ያደረገ ሰው። ስለዚህ ጋሼ ባለ ብዙ ታሪክ ነህ። ግን አንድ ታሪክ ደግሞ ከመጽሐፍ ሳልናገር መውረድ አልፈልግም። እንዲህ ይላል እንግዲህ ጋሼ ብዙ ሰዎችን ብቻ ሳይሆን ንብረትን ለማፍራት ጥረት አድርጓል። ኖሮ እያለ ቪላ መግዛት ይፈልጋል። ምክንያቱም እሱ እዚህ ብስራተ ገብርኤል የተጣለለ ቪላ ውስጥ ኖሮ የነበረ ሰው እንደመሆኑ ኖሮ ሄዶ በትንሽዬ ስቱዲዮ ውስጥ መኖር አልፈልግም። ስለዚህ ቪላ እና የሞርጌጅ ተቋራ ሄደ ማለት ነው። እንዲህ ይላል የቤት ብድር ፈቃጇ ዘረኛ በግልጽ ተፈታትነኝ ነበር። አንተ ስደተኛ ነህ፣ ነገ ወደ ሀገር ትመለሳለህ። ለጊዜው አፓርትመንት ገዝተህ ብትኖር በቂ ነው። እናንተ መንቶች ቪላ ቤቱን ሁሉ ከገዛችሁ የእኛ ልጆች የት ሊኖሩ ነው? ስለዚህ ቪላ ቤት እንድትገዛ አልፈቅድልህም። ድጋፍም አላደርግልህም። የኔ ምላሽ የአንቺን ምርጫ አፓርትመንት አልገዛም። ቪላ ቤት ለእኔ አዲስ አይደለም። አገሬን ቪላ ቤት ሰርቼ ኖር የነበርኩኝ። አማናት መሰለኝ ቴክኖሎጂ መካከል በቃሪ ነው። ጮክ ማለት ይችላል። ለጋሽ ምናለ ደግሞ ያንቺን ምርጫ አፓርትመንት አልገዛም። ቪላ ቤት ለእኔ አዲስ አይደለም። ሀገሬ ቪላ ቤት ሰርቼ ኖር ነበር። መኖር የሚያስደስተኝ ቪላ ቤት ውስጥ ነው። የምገዛው ሰርቼ ባገኘሁት በራሴ ገንዘብ ባንቺ ገንዘብ አይደለም። ያንቺ ድጋፍ ይችላል። እኔ ግን የወደድ
ቤት ገብቼ ስኖርበት አሳይሻለሁ ብዬ ፎክሬ ያዝ አርበኛ ነው ብያቸው የዋቅ ነው ተባለ ደብሮ ነው ተባለ ጡጡ ነው ጋሽ ወጣት ባለበት ቦታ ይቆጣል ዛሬ ተቆጥባ ከሚቆጣል መቆጣት ባለበት ቦታ መቆጣት መሳቅ መጫወት ባለበት ቦታ መሳቅ መጫወት ሰዋዊ እና ብዙ ሰዋዊ ባህሎች ሰናይ ሰዋዊ ባህሎች አንዳንድ አባቶች ነው የኔ ደግሞ የአባቴ ጉዳቸው በልዩነት ወልደት አገኝነት ለምን ሆነ ነገር ብዙ ጊዜ ጋሽ ባከተን ካገኙ ያን ሙዚቃ ወይ ጋበዙ የሆነ ኢትዮጵያ ላይ ካገኙ ያለ እና ቅድም መጥሪያ የሰኩመት ላይ ሲጮሩ ሰዎች እሱ ሙዚቃ አገሩን ችግር ይወዳል። አሁን የመጽሐፍ ሚሳዊ ዳሰሳ ለማካሄድ መድረኩን ይገኛል። በእኔ በኩል እዚህ ጋር ልሰናበታል።